ይህ ቪዲዮ ለእድለኛ አፓርትመንት ገዢዎች ነው። ይህ አፓርትመንት የሚገኘው ለቡ ሙዚቃ ሰፈር ጋር ሲሆን G+11 ሁለት ቤዝመንት ለፓርኪንግ የከርሰ ምድር ውሃ ከላይ ቴራስ አለው። የሚገርማችሁ ደግሞ አንድ ፍሎር ላይ 3 አባወራ ብቻ ነው የሚኖረው። ለነዚህ 3 አባወራዎች አንድ ሰፊ ሊፍት አለው። ሆስፒታሊቲ ሊፍት ነው የሚባለው። ይህ አፓርትመንት እንግዲህ 139 ካሬ ኔት ኤሪያ ነው። ይህ ብሎ ማለት ምንድነው? ፓርኪንግ፣ ኮሊደር፣ ከላይ ቴራስ፣ እነዚህ ነገሮች ስቴር ኤሊቬተሩን አይጨምርም ማለት ነው። እና በጣም ነው የሚያምረው። እድለኛ ሰው ነው ይሄ የሚገዛው። 3 ቤቶች ናቸው ያሉት። አንደኛው 100% ተጠናቋል። ሁለቱ ቤቶች ደግሞ በሰሚ ፊኒሽ ተጠናቋል። 100% የተጠናቀቀው ቤት ደግሞ የሚገርማችሁ ነገር ውስጥ ገብተን እናየዋለን። በእርግጥ ይህ ቤት እንዳያመልጣችሁ፣ በፍጹም እንዳያመልጣችሁ። አሁን ገብተን እያንዳንዱ ነገር ቤቱን እናየዋለን። እንዳልኳችሁ ኔት ኤሪያ 139 ካሬ ነው። ኔት ኤሪያ ምንም አይነት ኮመን ኤሪያ ያልጨመረ ማለት ነው። እና እዚህ ቤት ውስጥ እስቲ ምን አለ? እድለኛ የሆነ ሰው አንድ ቤት ስለሆነ ፈጥነው ይወስኑ። ወደ ቤቱ እንገባለን። ገና ስንገባ እንግዲህ እንደምታዩት ነው ውበቱ ማለት ነው። ቤቱ 3 መኝታ ነው፣ 2 መታጠቢያ ያለው የሰራተኛ ቤት፣ ስቶር አለው፣ ሰፊ ኪችን አለው። አሁን ልክ እንደገባን የምናገኘው እንግዲህ እንደምታዩት ኮሊደሩን ነው የምታዩት። ይሄኛው ደግሞ በር አካባቢ ነው። የተለያዩ ጉዳዮች የምታስቀምጡበት የኪችንም ዕቃ ሊሆን ይችላል፣ የራሳችሁን ጉዳይ የምታስቀምጡበት ሊሆን ይችላል። ይሄን የመሰለ ሎከር ማለት ነው። ቦታው ለዚህ ነገር ምቹ ስለሆነ ነው ይሄን እንደዚህ ያደረግነው። ሌላ ደግሞ ልክ እንደገባን የምናገኘው ራሱን ችሎ ሙሉ ለሙሉ ኪችን ነው። የተሟላለት ኪችን ኤቭሪቲንግ ተሟልቶለታል እና የራሱ የሆነ ቬንቲሌሽን አለው። ወደ 15 ካሬ አካባቢ ነው ይሄ ኪችን። እንግዲህ እንደምትመለከቱት ቆንጆ ኪችን ነው። ሁሉንም ነገር የያዘ ነው። ከማንኪያችሁ ጀምሮ እስከ ትልቁ መፍጫችሁ ድረስ እዚህ ውስጥ ማድረግ ትችላላችሁ። እዩት። እላይ ድረስ ሴራሚክ ተሰርቶለታል። ግማሽ አይደለም የተሰራለት፣ ሙሉ ለሙሉ ነው ሴራሚክ የተሰራለት። እነዚህ እንግዲህ ሎከሮቹ ናቸው እንደምታዩት። እስቲ አንዷን ከፍተን እንያት። ይሄ ኪችን እንግዲህ እንደነገርኳችሁ የሰራተኛ ቤት ወይ ደግሞ ስቶር አለው። እዚህ ጋር እንደምታዩት የሰራተኛ ቤት ወይ ስቶር የምታደርጉት እዚህ ጋር ቆንጆ ቤት አለች። ስለዚህ ረዳታችንም ሰራተኛችንም የምትቀመጥበት የምታድርበት ቦታ አይታጣም። እንዲሁም ለስቶር የሚሆን ቦታ ከሆነ ለስቶር እናደርገዋለን ማለት ነው። አሁን ደግሞ ልክ ከኪችኑ እንደወጣን በዚህ በኩል ይሄ የምታዩት ወደ 10 ካሬ የሚሆን ኮመን ቤድሩም ነው። ኮመን ቤድሩም ነው ይሄ። የልጆች መኝታ ቤት የምታደርጉት ትችላላችሁ። የራሱ የሆነ ቬንቲሌሽን አለው ወደ ውጭ የሚያየው። ያው እንዳልኳችሁ ለቡ ሙዚቃ ሰፈር ጋር በደንብ የሚታዩ ነገሮች አሉ እና ወደ ኖርዝ ነው የዞረው አፓርትመንት ቤቱ ራሱ ይሄን ይመስላል። ኮመን ቤድሩሙ እንደምታዩት መብራቶቹ በጣም ዘመናዊ ናቸው። የግድግዳም አለው፣ የጣራም መብራት አለው። እነዚህ መብራቶች እንግዲህ ለቤቶቻችን ውበት ይሰጣሉ ማለት ነው እና ይሄን ይመስላል። ሌላው ደግሞ የሚገርማችሁ ነገር ኮመን ባዙ ነው። ይህ ኮመን ባዝ ወደ 8 ካሬ ይሆናል። ሰፊ ኮመን ባዝ ነው። እንዲሁም ሁለት ቦታ ማድረግ ትችላላችሁ። ይሄን ይመስላል ኮመን ባዙ። ሳሙና ማስቀመጫ አለው፣ ለስቲም የሚሆን ቦታ አለው። ሙሉ ለሙሉ ያሟላ ነው። አያችሁት? ፊኒሺንግ ማቴሪያል ራሱ በጣም የሚገርም ነው። በአንደኛ ደረጃ በስፔን ሴራሚክ ነው የተሰራው። መታችሁም ቼክ ማድረግ ትችላላችሁ። ኮምቢኔሽኑን በጣም ደስ ይላል። ከላይ ያለው ከለር እና ከታች ያለው ከለር እና ይሄን የመሰለ ባዝ አለ እዚህ ጋር ኮመን ባዝ፣ የጋራ ባዝ። አሁን ደግሞ የምንሄደው ወደ ሳሎኑ ነው። አስደሳች የሆነ ሳሎን ነው። በነገራችን ላይ የተወሰነ ሳሎኑ ላይ የእንጨት ስራዎች ተሰርተዋል እንደምታዩት። አያችሁ ሳሎን በጣም ነው የሚያምረው። ወደ 30 ካሬ አካባቢ ነው ሳሎኑ። ለዳይኒንግም እንዲሁም ለሶፋም በደንብ የተመቻቸ ቦታ ነው። ስፔሱ ሰፋ ስለሚል ማለት ነው። ኢቨን የቤቱ ውበትም ከመብራቶቹ ጋር አብሮ መሄድ ነው። በነገራችን ላይ ቀለም ብቻ ነው የሚቀረው።
በፈለጋችሁት ቀለም ይህን ቤት ማሳመር ማሳበር ትችላላችሁ ማለት ነው። እስቲ ደጁን እንየው ምን ይመስላል? ትልቁ ለአንድ ቤት እንግዲህ ትልቁና ዋነኛው ነገር ምንድን ነው? አካባቢው ነው። አካባቢው ላይ ምን አይነት ቤቶች አሉ ብንል ያው ለቡ እንደምታውቁት ቆንጆ ቆንጆ ቤቶች አሉ ማለት ነው። እስቲ አሁን ደግሞ ወደዚህ እንሄዳለን። አሁን ደግሞ የቱን ደግሞ ወስዳችሁ መጨረሻ ላይ ማስተር ቤድሩሙን አሳያችኋለሁ። አሁን ሁለተኛውን መኝታ ቤት ነው የምናየው። ልክ ከሳሎኑ እንደወጣን መኝታ ቤቱ አለ። ይኸው ገባን ወደ መኝታ ቤቱ። ይሄም ወደ 11 ካሬ አካባቢ ነው። የራሱ የሆነ ባልከኒ ያለው ይሄም ኮመን መኝታ ቤቱ ማለት ነው። አያችሁት? የራሱ የሆነ ባልከኒ ያለው ሰፊ ባልከኒ ነው ያለው። አንዳንዴ እንግዲህ ያው ባልከኒዎች ለተለያዩ አገልግሎቶች ይውላሉ። ስለዚህ ባልከኒ መኖሩ ጥሩ ነው። ማስተር ቤድሩም ላይም በነገራችን ላይ ባልከኒ አለ። ይሄ ኮሊደሩ ነው ስንገባ ያለው ወደ በሩ ማለት ነው። አሁን ማስተር ቤድሩሙ ላይ ገባን። እዚህ ጋር የምታዩት ማስተር ቤድሩሙ ላይ ለጫማ ምናምን ማስቀመጫ ነው የሚሆነው። ማስተሩ ላይ እንግዲህ ሁለት ሎከር ነው ያለው፣ ሁለት ቁም ሳጥን ነው ያለው። ቤት ውስጥም አለ፣ እንዲሁም የቤቱ ልክ ስትገቡ ኮሊደሩ ላይም አለ እና ሁለት ቦታ ነው ያለው። በጣም ቆንጆ ነው ማስተር ቤድሩሙ። ያው እንደምታዩት ማስተር ቤድሩሙ በጣም ሰፊ ነው። አያችሁት? ቬንቲሌሽንም አለ። እውነቱን ለመናገር ይሄ ቤት በጣም ቆንጆ ቤት ነው። አይደለም ለመኖር አይደለም ገብታችሁ ለመኖር እንደ ኢንቨስትመንት ብታስቡትና መልሳችሁ ብትሸጡት ትልቅ ኢንቨስትመንት ትልቅ ሪተርን ኦፍ ኢንቨስትመንት የሚሆንላችሁ ነውና ምናልባት ይሄ ቤት ባያመልጣችሁ ደስ ይለኛል። ዋጋውን እንግዲህ መጨረሻ ላይ ነግራችኋለሁ። እናንተ እስከዛ ገምቱ እስቲ። ይሄ እንግዲህ ማስተር ቤድሩሙ ነው እንዳልኳችሁ።